ለምታደርጉት ነገር ቢሪስፖንሲብል። የሀገሪቷን ምድር ላይ ያለውን ህግ ብቻ አይደለም፣ ሚዲያው በራሱ ሌላ ህግ አለው። የሚዲያውን ህግ ወቁ። የሚዲያውን ህግ የማታውቁ ከሆነ ቪዲዮ አትስሩ ሰው ላይ። በቃ እስፔሻሊ የሰው ፎቶ ለጥፋችሁ በማታውቁት ነገር ተጠልፋችሁ ትወድቃላችሁ። ኢትስ ናት ኢዚ፣ እንደምታስቡት አይደለም። ኢማራት ይሄ የሆነ 500 ብር 300 ብር ምናምን ከፍላችሁ የምትገለብጡት ነገር የለም። ህጉ ህግ ነው፣ የሚለወጥ ነገር የለው። አሁን እች ልጅ ምንም አልመሰለም። ሳታውቀው ኢንዳይሬክትሊ የሀገሪቷን አሰራር ሁላ ሊነካችሁ። ፎርጅድ ስልክ ነው የሚያስገባው ስልክ ነው መሲ ተረክባ የምትሸጠው። አያችሁ፣ በዛ ሁላ ይጠይቋታል። እዚህ ሀገር ላይ ኢንዳይሬክትሊ ህገወጥ ስራ ይሰራል እያልሽ ነው ወይ ሁሉ ተብሎ አይደለም። ታሜ ከተሳሳትኩ አርመኝ። ከብዙ ነገር አንጻር ነው የሚያዩት። ከአፋችሁ ለምትወጣው ነገር ተጠንቀቁ። ምክንያቱም በመሲ በኩል ብቻ አይደለም የሚያዩት። መሲ ለመንግስት መክፈል ያለባቸው ስትሉ ህገወጥን ሰው ተቀብሎ አገሪቷ በማኖሩ ራሱ ከራሳቸው ጋር ነው ነገሩን የሚያገናኙት። እና እኔ የምችለውን ያህል መሲን ለምኛታለሁ ከአራት ቀን በፊት ከራሳቸው ጋር ነው ነገሩን የሚያገናኙት። እና እኔ የምችለውን ያህል መሲን ለምኛታለሁ ከአራት ቀን በፊት ልጅቷን ባላቃትም ማለት ነው። ከዛ ከሆነ በኋላ ምን ዋጋ አለው? በሽተኛ አባት አለኝ፣ አጎት አለኝ፣ አክስት አለኝ ማለት ከባድ ነው። እኔ አሁንም ቢሆን ታሜም አለ እያልኳት ያለ ኬዙን ከቻለች መሲ ሶሪያና እህታችን አይደለችም፣ በፍጹም አይደለችም፣ ሌላ ሰው ነች። እህቴ ጎቼ ዋላ እኔ ማለት ከአቅም በላይ ነበረ ማለት የለመንኩኝ ያደረግኩትን ነገር ይህንን ቀን እንዳይደርስ ብዬ ግን ከዛ በላይ አንተ ብቻ እኮ አይደለም ፋሚዬ፣ እኔ ራሴ በጣም ለምኛታለሁ። ከትላንት ወዲያ ከ3 ቀን ከ4 ቀን በፊት ከመሲ ጋር ተገናኝተን እኔ ራሴ መሲን ለምኛታለሁ። ይብን ልጅቷን ላናግራት አልኳት፣ እምቢ አለች። አንዳንድ ጊዜ የማያስጠይቅ እዚህ ሀገር ያላችሁ ልጆች እኔ አንድ ነገር ልንገራችሁ ፍቅሮች፣ ለምታደርጉት ነገር ቢሪስፖንሲብል። የሀገሪቷን ምድር ላይ ያለውን ህግ ብቻ አይደለም፣ ሚዲያው በራሱ ሌላ ህግ አለው። የሚዲያውን ህግ ወቁ። የሚዲያውን ህግ የማታውቁ ከሆነ ቪዲዮ አትስሩ ሰው ላይ። በቃ እስፔሻሊ የሰው ፎቶ ለጥፋችሁ በማታውቁት ነገር ተጠልፋችሁ ትወድቃል። ኢማራት ይሄ የሆነ 500 ብር 300 ብር ምናምን ከፍላችሁ የምትገለብጡት ነገር የለም። ህጉ ህግ ነው፣ የሚለወጥ ነገር የለው። አሁን እች ልጅ ምንም አልመሰላትም። እዚህ ደረጃ የሚደርስ አልመሰላትም። ሳታውቀው ኢንዳይሬክትሊ የሀገሪቷን አሰራር ሁላ ሊነካችሁ። እዚህ ሀገር ላይ ኢንዳይሬክትሊ ህገወጥ ስራ ይሰራል እያልሽ ነው ወይ ሁሉ ተብሎ አይደለም። ታሜ ከተሳሳትኩ አርመኝ። ከብዙ ነገር አንጻር ነው የሚያዩት። ከአፋችሁ ለምትወጣው ነች መሲ ሶሪያና እህታችን አይደለችም፣ በፍጹም አይደለችም፣ ሌላ ሰው ነች። አናግራት አልኳት፣ እምቢ አለች። አንዳንድ ጊዜ የማያስጠይቅ እዚህ ሀገር ያላችሁ ልጆች እኔ አንድ ነገር ልንገራችሁ ፍቅሮች፣ ለምታደርጉት ነገር ትናንት የነበርኩበትን ህይወት ሳትተኙ ለፍታችሁ ምን ብላችሁ ያመጣችሁትን ገንዘብና እኔ ምንም ገንዘብ አልፈልግም። እኔ ያለ እናት ያደግኩ ልጅ ነኝ። ቤተ ክርስቲያን በረጋ ጧፍና ሻማ ሸጭ ያደግኩ ልጅ ነኝ። ሸይጣና ተሸክሜ ያደግኩ ልጅ ነኝ። ድህነትን፣ ዝቅ ማለትን፣ መራብን፣ መጠማትን፣ ሀዘንን ያየው ልጅ ነኝ። ማንም ሰው ላይ ምንም አይነት ነገር ማድረግ አልፈልግም። ከዛ በተረፈ እንደ ሰው ልሳሳት እችላለሁ። የሚያረጉ እህቶቼ ናቸው። እህቶቼ በስነ ሰዓት የሚተቹኝ የልጅሽን ሞት ያሰማሽ ብላ ቪዲዮ የሰራችን ቆሻሻ መሽቆቅ እባብ ከመስቃ እንዳትገዙ ብላ የተናገረችን ልጅ እኔም በነገራችን ላይ ስሜት አለኝ፣ ይሰማኛል። ግን አንዳንዴ ነገር ያቸዋል 4 ደርሼ የተመለስኩት እድሜ ለታሜ የልጅሽን ሞት በስደት ዓለም ያሰማሽ ያለችው ያሰማሽ እኔ ነኝ ያጠፋሁት። የማታውቃት ልጄ
ከወንድ ጋር ስላፋ ምናምን ማለት ታየው ለልጅ የሰጠው እንጂ ምንም ጎሎኝ አይደለም። የልጅነት ወዜ ሙጥጥ አድርጌ ለልጅ የሰጠኋትን እሷ ስትነካብኝ ምንም ይቀራል አይደለም ሲቀራል። መጀመሪያ ሄጄ ስከሳት ታሜን ጠይቁኝ። እዚህ አገር ሆና ቃላት የተናገረችሽ ነው የተባልኩት። ግን ማንንም በዛው ላይ ስፔሻሊ ልንገራችሁ፣ አረብ ሀገር ላይ ያለ ሰው ቢገል ሽንት ቤት አጥባችሁ ደክማችሁ ትናንትን የነበርኩበትን ህይወት ሳትተኙ አራቱም አንዷ ደረሰኝ እንትን ብላ ነው እንትን ያለችው። ኑ መሲ ላይ ህዝብ እናስነሳባት እንደዚህ ያለች እንትን ያለችው አለ፣ ደረሰኝ የለጠፈችው አለ ምናምን ገባህ? እሷን አራት ናቸው አጠቃላይ ገባህ? ችግር የለ። አሁን እየሄድኩኝ ነው ወደዛ። እኔ ገንዘብ እኔ እኮ ማርያምን እኔ አሁን ታውቂያለሽ፣ ሰው ስትከሽ የምታወጫቸው ምንትኖች ምናምን እኔ አልፈልግም ገንዘብ። ምክንያቱም አንደኛ ልጄ የሚነካችሁ፣ ሁለተኛ ነገር ደግሞ ያልሆነ ነገር ነው። ከአመት በኋላ መታ እንዴ ሙሉ አንድ አመት ሰው ፎቶ እያደረገ እንትን ይላል። አንድ አመት ሙሉ እኮ ነው የታገስኳት። እኔ ችግር የለም አሁን የሄድኩኝ ነው። እኔ እሷ 5 አመት እና እኔ 50 ሺህ ብር ወይ 3 አመት እና እንትን በተናገረችው ልክ 200 ይሄ ብር እየከፈለች እኔ የማንንም ውድቀት ምትን እኔ ነገ ተለውጣ ስራዋን አልፋ እንድትሰራ ምናምን ችግር የለብኝም ገባሽ? ግን በቃ እኔ አሁን በፊት ምን ይላሉ መሰለኝ፣ ጮኸሽ ለፍልፈሽ ነው የምትቀሪው ምናምን የሚሉሽ ነገር አለ። ታው ማለት ማንም ምንም አቅቶት አይደለም ገባሽ? የሰው ፎቶ አድርገሽ ስም ጠቅሰሽ የዛን ሰው እንትን ማድረግ እኔ ዋጋ የከፈልኩበት ነው። ወተንን ደረጃ ስትናገር የነበረው አይ ችግር የለምና ልትይዙት ነው። አሁን ህጉን ብታቋርጪ አሚን የእሷን ብቻ ማለት ነው። ህጉን በራሷ ነው እችን በራሷ ነው፣ ያችን በራሷ ነው፣ እነዛም አራቶቹ በራሷ ነው። የአንደኛዋን እናቴ ከጉድጓድ አቧራ አራግፋ ብትመጣ አይደለም የቲክታክ ሰው እናቴ የወለደችኝ እናቴ ከጉድጓድ አቧራዋን አራግፋ ብትመጣ ማልተዋታለች። ማንም ቲክታክ ላይ ቢንጫጫ አለም ቢደበላለቅም ማልተዋት። ግን እኔ የዝችኛዋን ግን ህግን የያዘው አሁን እየሄድኩኝ ነው ወደዛ ያለውን ነገር ችግር የለም ትንላለሁ። እግዚአብሔር አክብርሽ፣ በእውነት እግዚአብሔር አክብርሽ። እኔ እናት እውነቴን ነው። እውነት እኔ 50 ሺህ ሲባል በጣም ደነገጥኩኝ ሳስበው፣ በእኛ ሀገር ግራ ገባኝና ለዛ ነው እናቴ እውነት በቃ እችን በቃ አፉ ቢያት እውነት ለእናቷ ስትይ እግዚአብሔር ይስጥሽ በእውነት እናቴ። አሮንቲንክ ብቻዋን የሆነች ያለች አይመስለኝም። እንደዚህ በመተትና በምናምን የምታምን ከሆነ ደግሞ ይኸው መንፈሱ ራሱ እንደዛ ያደርጋል። ጸባይ ያ እንትን ያናክሳታል። ከሁሉም ሰው ጋር ገዳም ገብታ እንትን ማለት አለባት እና በቃ በዛም መንገድ ይኸው ብቻዋን አትመስለኝም በእውነት እና የእውነት እኔ ይኸውልሽ ቤቲ በእናትሽ ወይ የእውነት ማለት ነው ትጫኔንም ትጨክንብኛለች ብላ ስላላሰበች ነው አይደለ? በዙሪያ እየሄደች ልቅነ ሰዎች ስለኔ መረጃ ስትሰጥ የነበረው ስትሰድበኝ ምናምን ብዙ ነገር ስታደርገኝ የነበረው ትከሰኛ። እኔም ደግሞ አልከሳንም። ለምን ኑሯችን ተመሳሳይ ነው ቤትዬ። እኔ አሁን ብትሰራ የሚበላሽብኝ ድርጅት የለም።